በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተወደዳችሁና የተከበራችሁ ተመልካቾቻችን በቅድሚያ የአክብሮት ሰላምታችንን እናቀርባለን። በየሳምንቱ ረቡዕ ማታ ወደ እናንተ የምናደርሰው አብነቶቻችን የተሰኘውን መርሃ ግብራችንን ይዘን ቀርበናል። በዚህ መርሃ ግብር የአንድ ታላቅ ሰው የበጎ አድራጎት ሥራ የሚሰሩ መንፈሳዊ ሕይወት ያላቸው አባት ግለ ሕይወትና ሥራቸውን የሚዳስስ መርሃ ግብር ይዘን ቀርበናል። ይህ ሰው መጋቢ ሀብታት ታመነ ወልደ ኢየሱስ ይባላሉ። የእሳቸውን ግለ ሕይወት ወደ እናንተ ይዘን ስለቀረብን እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። መጋቢ ሀብታት ታመነ ወልደ ኢየሱስ ከአባታቸው ከአቶ ወልደ ኢየሱስ በላይ ከእናታቸው ከእማሆይ ብዙነሽ ለማ ጥር 21 ቀን 1935 ዓመተ ምህረት በአርሲ ክፍለ ሀገር በጢቾ አውራጃ በሮቤ ወረዳ ልዩ ስሙ ገደምሳ አካባቢ ተወለዱ። መጋቢ ሀብታት ታመነ ወልደ ኢየሱስ ለወላጆቻቸው አምስተኛ ልጅ ሲሆኑ ዕድሜያቸው ለአቅመ ትምህርት ሲደርስ የመጀመሪያ ደረጃ ትምህርታቸውን በሮቤ ንጉሥ ሳህለ ሥላሴ አንደኛ ደረጃ ትምህርት ቤት የተከታተሉ ሲሆን ከዚሁ ጎን ለጎን በአካባቢው ከሚገኙ የሃይማኖት መምህራን የሃይማኖት ትምህርታቸውን ተከታትለዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል ለአንዱ 5 ለአንዱ 2 ለአንዱ 1 መክሊት ሰጥቶ ነግደው ወጥተው ወርደው እንዳተርፉ አዘዛቸው የተባለውን አምላካዊ ቃል መመሪያ በማድረግ መጋቢ ሀብታት ታመነ ወልደ ኢየሱስ ከልጅነት ዕድሜያቸው ጀምሮ በንግዱ ዓለም ዝንባሌ የነበራቸው መሆኑን ተከትሎ ከ1960ዎቹ ዓመተ ምህረት ጀምሮ በአነስተኛ ግብርና በእህል ንግድ በሸቀጣሸቀጥ የጀመሩትን የንግድ ሥራ በማስፋፋት አንተ ታማኝ ባሪያ በጥቂቱ ታምነሃልና በብዙ እሾምሃለሁ ተብሎ በቅዱስ ወንጌል እንደተመዘገበው ከአነስተኛ የንግድ ሥራ ተነስተው ወደ ዘመናዊ የትራንስፖርት ዘርፍ በመሸጋገር በሕዝብ ማመላለሻዎች በነዳጅ ቦቴና በጭነት መኪና ሥራ ተሰማርተው የሀገራቸውን ሕዝብ ሲያገለግሉ መቆየታቸው በቀብር ሥነ ሥርዓቱ ወቅት በተነበበው ዜና መዋዕላቸው ተገልጿል። መጋቢ ሀብታት ታመነ ወልደ ኢየሱስ ባለመታከት የንግድ ሥራቸውን በማጠናከር በ1971 ዓመተ ምህረት ታላላቅ አግሮ ኢንዱስትሪዎችን በአዋሽ መልካሳ በከብት እርባታና በአትክልት ፍራፍሬ ልማት በባሌ ክፍለ ሀገር በሰፋፊ የእርሻ ሥራ ስንዴ በማምረት የስንዴ ዱቄት ፋብሪካ በመትከል ዘይት በመጭመቅ ከራሳቸውና ከቤተሰቦቻቸው አልፈው የሀገራቸውን ሕዝብ መጥቀም ችለዋል። መጋቢ ሀብታት ታመነ ወልደ ኢየሱስ በአዲስ አበባ ቀዳሚ የሆነውን ዮርዳኖስ ሆቴል እየተባለ የሚጠራውን ባለ 3 ኮከብ ሆቴል ሕንፃ በ1982 ዓመተ ምህረት በመገንባት በሆቴልና ቱሪዝም ዘርፍ ፈርቀዳጅ በመሆን ይታወቃሉ። ክቡር መጋቢ ሀብታት ታመነ ወልደ ኢየሱስ በ2000 ዓመተ ምህረት የሆቴሉን ሥራ በማሻሻል ወደ G+11 ባለ 4 ኮከብ ግራንድ ዮርዳኖስ ሆቴል በማሳደግ ለብዙ ኢትዮጵያውያንና ኢትዮጵያውያት የሥራ ዕድል በመፍጠር በሀገር ኢኮኖሚ ገጽታም ግንባታ ላይ አሻራቸውን ያሳረፉ የሀገር ባለውለታ ሆነው ተመዝግበዋል። ክቡር መጋቢ ሀብታት ታመነ ወልደ ኢየሱስ በ2013 ዓመተ ምህረት ወደ ሪል ስቴት ዘርፍ በመግባት
የቀድሞውን ዮርዳኖስ ሆቴልን ለመቅረዝ ሆስፒታል በማከራየት የቅድስት ቤተ ክርስቲያንን አባቶች ጨምሮ በጤናው ዘርፍ ለበርካታ ታካሚዎች ከፍተኛ አስተዋጽኦ አበርክተዋል። ክቡር መጋቢ ሀብታት ታመነ ወልደ ኢየሱስ መንፈሳዊ ሕይወታቸውን በትምህርት ሃይማኖት በማሳደግ በቅዱስ ቁርባን የታተሙ ሲሆን እግዚአብሔር አምላክ ባርኮ ከሰጣቸው ምድራዊ ሀብት እየቀነሱ አብያተ ክርስቲያናትን አሳንጸዋል። የተቸገሩትን ረድተዋል። ያዘኑትን አጽናንተዋል። በግል ገንዘባቸው አሳንጸው ለአገልግሎት ካበቋቸው በርካታ አብያተ ክርስቲያናት መካከል በአርሲ ሀገረ ስብከት የደብረ ምጥማቅ ቅድስት ማርያም ቤተ ክርስቲያን፣ የገደምሳ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያን፣ የጋዶ ቅዱስ ገብርኤል ቤተ ክርስቲያን፣ በአዲስ አበባ ሀገረ ስብከት የደብረ ናዝሬት ቅዱስ ዮሴፍ ቤተ ክርስቲያን የእድሳት ሥራ በዋናነት ይጠቀሳሉ። የገዳማት አባት በአጠቃላይ ለተራበ ለተቸገረ የሚሰጡ የሚረዱ አንጋፋ አባት ናቸው። እኒህ አባት እንደ አንዱ ደብረ ናዝሬት ቅዱስ ዮሴፍ ቤተ ክርስቲያን በማንኛውም ልማት ያልተሳተፉበት የለም። ብዙ ነገር ነው የሰሩት፣ ብዙ ነገር ነው ያከናወኑት። ከቤተ ክርስቲያኑ እድሳት ጀምሮ ከመኪና ግዢ ጀምሮ የእሳቸው እጅ ያልተጨመረበት የለም ማለት ነው። ስለዚህ አቶ ታመነ ፍጹም ኦርቶዶክሳዊ ክርስቲያን፣ የእግዚአብሔር ቤተሰብ፣ አማኝ፣ ሩህሩህ፣ ደግ፣ ቸር ብለን ነው የምንወስዳቸው። አሉ ከተባሉ የሀብት ባለጸጋ ብዙ ስራ ሰርተዋል። በሕይወታቸው ብዙ ነገር አድርገዋል። እዩኝ ተመልከቱን አይሉም። በስውር ነው የሚሰጡት፣ በስውር ነው የሚያደርጉት። እግዚአብሔር ዋጋቸው እንዲከፍላቸው እንፈልጋለን። አሁን ወደ እግዚአብሔር ቤት ነው እየሄዱ ያሉ። ነፍሳቸው አብርሃምና ይስሐቅ ያረፉበትን በመንግስተ ሰማያት ያሳርፋቸው። ለመመረቁ የእንደቶ ቅድስት ድንግል ማርያም በተመረቀች ጊዜ ብፁዕ ወቅዱስ አቡነ ጳውሎስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወዕጨጌ ዘመንበረ ተክለ ሃይማኖት እሳቸው ቅዱስ ሲኖዶስን አስከትለው እዚያው ቦታው ሄደው አድረው መርቀው የመጡ ናቸው። በሁለተኛም ገደምሳን መድኃኔ ዓለም ሲመረቅ ቅዱስ ሲኖዶስ ሙሉውን ሄዶ ቤተክርስቲያኑን አስመርቀዋል። ከዚያም ጋዶንም እንደዚሁ ጋዶ ቅዱስ ገብርኤልን። ስለዚህ እኚህ አባት በሀብታቸው ያወቁ፣ በሀብታቸው ከእግዚአብሔር ጋር የተገናኙ ታላቅ አባት ናቸውና መጋቢ ሀብታት የሚባል ስም ይሰጥ ብለው ቤታቸው መጥተው ቤታቸውንም ይህንን ትልቅ እንሳ ሲመረቅ ብፁዕ ወቅዱስ አቡነ ጳውሎስ በረከታቸው ይደርብንና በሳቸው በረከትና ቡራኬ ነው ቤቱም ራሱ ሲመረቅ ያን ጊዜም መጥተው መጋቢ ሀብታት ይባሉ ብለው ቤታቸው በረከት ሰጥተው ቡራኬ ሰጥተው ቤታቸውንም የመረቁልን ብፁዕ ቅዱስ አባታችን ናቸው። ክቡር መጋቢ ሀብታት ታመነ ወልደ ኢየሱስ የማህበረሰቡን ችግር ለመፍታት በማሰብ ከሮቤ እስከ አንደቶ ያለው ጥርጊያ መንገድ ስራና በአካባቢው በተገነቡ የንጹህ ውሃ የጤና ጣቢያና የሰንዲቃ ትምህርት ቤት የደረጃ እድገት ማሳያ ስራዎች ላይ ትኩረት በማድረግ ለማህበረሰቡ መጠነ ሰፊ የበጎ አድራጎት ስራ ሰርተዋል። መጋቢ ሀብታት ታመነ ወልደ ኢየሱስ ለሀገራችንና ለቅድስት ኦርቶዶክሳዊት ቤተ ክርስቲያን የሰጡትን ዘርፈ ብዙ አገልግሎት ተከትሎ በአምስተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ በብፁዕ ወቅዱስ ዶክተር አቡነ ጳውሎስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ምክር ቤት ፕሬዝደንት መልካም ፈቃድ ከሐምሌ 9 ቀን 1990 ዓመተ ምህረት ጀምሮ መጋቢ ሀብታት ታመነ ወልደ ኢየሱስ ተብለው በማዕረግ ስም እንዲጠሩ በቅዱስነታቸው ፊርማ የተረጋገጠ የምስክር ወረቀት ተሰጥቷቸዋል። ክቡር መጋቢ ሀብታት ታመነ ወልደ ኢየሱስ
በ1953 ዓመተ ምህረት ከወይዘሮ ቀለሟ አስፋው ጋር ትዳር በመመስረት የ2 ወንዶችና የ4 ሴቶች በድምሩ የ6 ልጆች አባት ለመሆን በቅተዋል። ታታሪ ናቸው፣ ናቸው። በቃ ስራ ነው እንጂ ሌላ ነገር የሚያውቁት ነገር የለም። ለድሃ ማብላት ነው፣ መደገስ ነው እና በትዳራችን በደስታ ነው የምንኖረው። ተዛ ነው እንግዲህ 2 ወንድ 4 ያው ተሳስበን ተባብረን ነው ምን ተዛዝነን የኛ በእኛ ተንጣብና ምን የለም። በሰላም ነው የምንኖረው ልጆቻችን እስከሚያድጉ እየተመካከርን ነው የምናደርገው በፍቃድነት እንዴ አብረን የሰራነው እንደ ቶማርያም ገደምሳ መድኃኔዓለም ጋዶ ገብርኤል አዝናቸው። ከአባቴ ብዙ ነገር ተምሬያለሁ። ስራ አክባሪ ሰው ነበረ። ህይወቱን በፕሮግራም የሚመራ ነበር። ከምንም በላይ ደግሞ ያጣን ሰው በጣም የሚረዳ ነበረ። እኛ እንደውም ስናድግ ሁልጊዜ የምናስታውሰው ሀሳባችን ውስጥ የሚቀረው ሁሌ ዝክር በሚደረግበት ጊዜ ያለን ደስታና ግቢያችን በነዲያን ተሞልቶ አባታችን ራሱ እየወጣ ሲያስተናግድ ሲያበላ እሱ ከአይምሯችን የማይወጣ ነገር ነው። ከዛም በላይ ደግሞ ቤተሰብን ማክበር፣ ትዳርን ማክበር፣ ሃይማኖትን መጠበቅ፣ ጠንካራነትን እንደዚህ የመሳሰሉ ነገሮችን በጣም ያስተማረን በህይወትም ያየንበት እንደዚሁ በማየት ብቻም ሳይሆን በስራም ያሳየን ያስተማረኝ እኔንም ብዙ ነገር ከሱ ተምሬያለሁ። እንደዛ አይነት አባቴ ነው። እንግዲህ እሱ የእግዚአብሔርን ቤት በመስራት የሚያምን ሰው ነው። እንደውም በቃ እኔ ያማረ ቤት ተቀምጬ የእግዚአብሔር ቤት ተጎስቁሎ ማየት አልፈልግም የሚል ሰው ነበረ። ለዛም ነው ወደ ትውልድ ቦታው ሄዶ እናቴ የተወለደችበት ክርስትና የተነሳችበትን ቤተክርስቲያን መጀመሪያ አሰራ፣ እንደቶ ቤተክርስቲያን። ቀጥሎም ደግሞ ገደምሳ መድኃኔዓለምን አሰራ። እኔ አሜሪካ በነበርኩበት ጊዜ ጋዶ ገብርኤል የሚባል ማሰርቷል። እሱን በአካል አላየሁትም። ሁለቱን ግን ለጉብኝት በመጣው ጊዜ ከባለቤቴ ጋር ሄደን አርሲ ድረስ አይተናልና ብዙ ነገር ነው የተማርነው። እኔ እግዚአብሔር እዚህ ምድር ላይ አንዳንድ የሚፈጥራቸው ሰዎች ውስጥ አንዱ ነው ብዬ ነው አባቴን ማምነው። የተለየ ሰው ነበረ። ትልቅ ሀብት ነበረ ለሀገርም፣ ለኛ፣ ለቤተሰብ፣ ለጓደኛ። እኔ በዘመዶቼን ሁሉ በቃ መኩሪያዬ ነበረ። በምንም ነገር ላይ ቢሆን እሱ ካለ ቤተሰብ ወደሱ ነው የሚመጣው። ሀዘንም ቢሆን በባለቤት በኩልም ቢሆን በየትኛውም በኩል ሰው ሲታመም ሲቸገር ሀዘን መጣ ሲባል እሱ ጋር ነው የሚደወለው። እሱ ነው ሁሉ ነገር የሚረዳው እና እሱ በቀላል የሚታይ ነገር አይደለም። ብዙ ነገር ተምሬያለሁ። እንግዲህ በአንድ በኩል ብናየው በአለሙ ወይንም ደግሞ በቢዝነስ ወርልድ በቃ መሸነፍን የማያውቅ ሰው ነበረ። እውነት አይሆንም የሚለውን ነገር አያውቅም። በቃ እስከ መጨረሻ ድረስ ይሳካል ብሎ በስኬት የሚያምን ሰው ነበረ። ይታገላል እስከ መጨረሻ ድረስ። የማያውቀውን ነገርም ቢሆን በቃ እየተማረ ሰው እየጠየቀ በቃ በሚያስፈልገው ነገር ሁሉ ላይ whatever it takes እሱ እስከ መጨረሻ ድረስ የሚገፋ አይነት ሰው ነበረ። በሃይማኖትም ያው ብዙዎቻችን እንደገለጽ ነው በእምነትም ብቻ ሳይሆን በስራም የገለጸ ሰው ነው። እግዚአብሔር እኔ እንደተማርኩት ከሆነ ወደ እግዚአብሔር ፊት በምንቀርብበት ጊዜ የሚጠይቀን አንድ ጥያቄ ቢኖር ስራብ አብልታችሁኛል ወይ፣ ስታመም ጠይቃችሁኛል ወይ ነው እና እሱን ሁሉ ፈጽሟል አድርጓልና ብዙ ሰው እሱ እንደሚያስፈልግ አድርጎ የሚቆጥር አይመስለኝም። ህይወት ላይ ቤተክርስቲያን ሁሉ ጊዜ ማስቀደስ ወይንም መጸለይም ብቻ ሳይሆን እግዚአብሔር ጋር ስንሄድ የሚጠይቀን ምንድነው፣ የትኛው ነው አስፈላጊ ነገር ብሎ አውቆ አስቀድሞ ሁሉን ነገር ህይወቱን ሁሉ በዛ ይመራ ሰው ነውና ለኔ ትልቅ ምሳሌ ነው የሆነ። ላለመበት ወይም ደግሞ ላሰበበት ላመነበት
ወደ ኋላ ማይል ሰው መሆኑን very discipline መሆኑን ዲሲፕሊንነትን ለሌላም ሰው ያስተማረ ነው ለኛ ጭምር የኛ አባት ከኛ ይበልጥ በኔ ልምድ ከኛ ይበልጥ እኛን ከማብላት ከልጆቹ ማብላት ይበልጥ ደሃ ማብላት የሚወድ በተስኪያን ወስዶ ሰዎች ሲበሉ ማየት የሚወድ ሰው ነው ብዬ አምናለሁ እና ደግሞ በሃይማኖቱ በጣም ወደ ኋላ የማይል በሚያምነው እምነቱ ራሱን እስከ መስጠት ድረስ የሚደርስ እምነት ያለው ሰው ነው ብዬ አምናለሁ አባታችን ከትንሽነት ጀምሮ ያው እኛን በጣም የሚያበረታታ ትምህርት ቤት እንድንሄድ የሚያበረታታ ጥሩ ትምህርት ቤት ነው ሲሉትም ደግሞ ከዚህ ተነስተን እኔ ትንሽ ሆኜ ነው ሚሽን ትምህርት ቤት ተከተልኩት ከዚህ 200 300 ኪሎ ሜትር ከነሱ ተለይቼ እሱ በአስተሳሰብ ጥሩ ትምህርት ቤት ስለተባለና ለትምህርት ያለው ትኩረት ትልቅ ስለሆነ እና እዛ ተምሬ መጥቻለሁ እና እኔ ምለው የኔ አባት ለእምነቱ ወደ ኋላ የማይል እኛንም ደግሞ እምነታችንን እንዳንተው እና እንድንይዝ የሚገፋፋ ስነ ስርዓት ልጆቹ ስነ ስርዓት ኖሯቸው እንድናድግ ማንንም ሰው እንዳንድቅ ማንንም ሰው እኩል አድርገን እንድናይ ወይ በዘር በምን የሚባል ነገርኛ ቤት አልነበረም እሱንም ደግሞ የተማርነው ከሱ ነው ሰውን ሲያይ እኩል ነው ልጄ ነው ዘመዴ ነው ወይም ደግሞ ውጭን ሰው ነው ብሎ ፌቨር የሚያረግ ሰው አልነበረም ምንም ትንሽ ሆኜ ትዝ ይለኛል አባቴ ፌቨር አያረገኝም ብዬ ኮምፕሌን ማድረግበት ጊዜ ነበር ግን የኔ አባት ሁሉን ሰው እኩል የሚያይ ሰው ነው ይሄን ነው ስለ አባቴ መናገር ፈልገው ከኔ አባት ምን ማራው ነገር ምንድነው ያ ባለምንበት እምነት ውስጥ ጠንካራ ሆነን እስከንሞት ድረስ እምነታችን መከተል እንዳለብን እና የሰው ልጅ ደግሞ ሊያሳድገው የሚችለው ነገር ስራ መሆኑን እና ዲሲፕሊን ሆኖ ያየውን ጎልህን እስክትመታ ድረስ አለማቆም ይሄንን መማረው እሱንም ገልጸው ያው በታታሪነቱ በሰው ወዳጅነቱ ደሃ ነው ሀብታም ነው ሳይመርጥ ከሱ የሚገባው ነገር በማድረግ እንደገና ደግሞ ፈሪሃ እግዚአብሔር ያለበት ሃይማኖቱን የሚጠብቅ እና የሥራ ታታሪነቱን ብዙ የተማርኩት የመጀመሪያ ስራ 12ኛ እንደጨረስኩ ከሱ ጋር ነው የሥራ ምንነት የተማርኩት በዚህ ገልጸዋለሁ ለልጆቹ በርግጥ ያው በስርዓት እንድናድርግ በስነ ምግባር እንድናድግ ያንን ያስተምረናል ይቀጣናል መቀጣት ባለብን ነገር ላይ ሲሪየስ ነው ይቀጣናል እንደገና ደግሞ ለትምህርታችን ትኩረት እንድንሰጥ በጣም ያበረታታናል በትምህርት እንድንቀጥል እንጂ ወደ ኋላ እንድንል በፍጹም የሱ አስተሳሰብ አይደለም እኛም ደግሞ ጠንክረን እንድንማርና እዚህ እንድንደርስ ከሱ የተማርናቸው ጥንካሬ አይተናል ይህ ትውልድ እንግዲህ ብዙውን ወንድሜ እንዳለው ምንም አይነት ፌቨር ሳያረግ እውነተኛ የዘረኝነትም ሆነ የምንም አይነት አድሎ እንዳያደርግ ብዙ ይማራሉ ብዬ አስባለሁ እንደገና ደግሞ ማካፈልን ካለን ላይ ማካፈልን ግዴታ ለምናቀው ብቻ ሳይሆን መስጠት ያለብን መስጠት ባለብን ደግሞ ለድሆችም ሆነ ለማንኛውም አስፈላጊ ነገሮች ለሆኑ እኛ እኩል ማድረግ እንዳለብን ምንም አይነት ልዩነት እንዳናደርግ ኔክስት ጄነሬሽን ይሄንን ይማራል ብዬ አስባለሁ ወደኩት እዚው አድጌ አባቴን እንደውም ጋሼ ስል እሱን አቤ ነው ምለው እና አባቴ ነው ምለው እንደ አባቴ ነው ሰማኛው ለምስክርነቱ የወንድም ልጅ ነኝ አልኩ እንጂ እንደ አባቴ ነው ማየው ከሳቸው ልጆች ጋር ከሱ ልጆች ጋር አንድ ላይ ነው ያደኩት ተግዛጹንም ቁጣውንም ፍቅሩንም ሰው ወዳድነቱንም ሁሉን ነገር ያያየው እዚሁ ቤት ነው ያደኩት እኔ ሌላ ምሳሌ የለኝም ከሱ ነው ብዙ ነገሮችን ይወረስኩት እንዲያውም ብዙ የሚያቁኝ ዘመዶች ከሱ ብዙ ነገር ወርሰሻል ይሉኛል
ጉብዝና ኖርሻለሁ። አይደክመውም፣ ጠንካራ ነው። እንኳን አይደለም ሞት የሚደክመው አይመስለኝም ነበር እና ጉብዝናን ወርሻለሁ፣ ጥንካሬን ወርሻለሁ፣ አልደክምም። ደግነት ወርሻለሁ። ደግ ነው፣ ክፉ ቃል አይናገርም። ቁጣውም ተግዛጹም በዘዴ ነው እንጂ በክፉ ቃል አይደለም የሚገለጸው። ተግዛጹ በዘዴ እና አራያ ሆኖኛል። ጎበዝ ነው። ጉብዝናው በቃ ማስታውሰው ሁሉ ጊዜ በቃ የሚደክመው አይመስለንም እና እኔ ይገርመኛል። በቃ ታሞ አይቾም አላቅም እና አንዳንዴ አመመው ሲሉኝ እንዲ የሚያመው እስከማይመስለኝ ድረስ የዚህን ያህል በጉብዝናው እደነቃለሁ። አቅም ያለው አባት ነው። ሰርቶ ማሳየት የሚችል መክሮ መደመጥ የሚችል አባት ነው። ትልቅ አሪያ የሆነ አባት ነው። በመንፈሳዊ ሕይወቱ ለሊት 9 ሰዓት መነሳትን ያስተማረን፣ ለሊት ተነስቶ መጸለይ ያስተማረን፣ በስራ ዓለም ደግሞ ማታ ለነገ አቅዶ ማደርን ያስተማረን፣ በነጋታው እያንዳንዷን ነገር ራይት ኤክስ እያደረገ ነው የሚሰራው እና ተማሪ ሆኜ እኔ ከሱ ጋር ስንቀሳቀስ ትልቅ የስራ ባህሪን ያስተማረኝ፣ ለነገ አቅዶ ማደርን አስተምሮኛል። ጠዋት ስነሳ አይኔን መንፈሳዊ ሕይወትን እግዚአብሔርን ተከትዬ እንድነሳ ያስተማረኝ አባት ነው። ልጅ ሆኜ ነው ወደዚህ የመጣሁት። እኔ ከገጠር ወደ ከተማ ወደ እነሱ ጋር የመጣሁት ትንሽ ሆኜ ነው፣ 10 ብሎኝ ነው እና እሱ ለሊት ተነስቶ ሲጸልይ እናያለን፣ ብርሃን ሲለኩስ እሱን እያየን እኛም እንተጋለን። ሌላው ማታ ሲያቅድ እናያለን፣ እኛም ለነገ ማቀድ ተማር። በነጋታው ደግሞ እያንዳንዷን ታሊ እያደረገ ነው የምንሰራው። እሱን ተምሬያለሁ፣ ትልቅ ነገር። ሌላው ቅድም እህቴ ሙላቴ እንደተናገረችው እኔ ዩኒቨርሲቲ ያለው ከሱ ጋር ሰራ ነበር ሆቴልና ሁላችንም ተቀጥረን ከማንኛውም ሰራተኛ እኩል ነው የሚቆጣጠረን። ጥፋት ካጠፋን እኩል ነው የምንቀጣው፣ ፔናላይዝ የምንደረገው እና ዲስክሪሚኔሽን የለም። ይሄ ትልቅ ነገር ነው እና ለቤተ ክርስቲያንም ለወገንም ለብዙ የሚተርፍ ድንቅ የሆነ አባት ነው። አርአያነት ያለው አባት ነው። ፍጹም ትህትና ያለው፣ ፍጹም መካሪ፣ ጥፋት ካየ የማያልፍ አባት ነው። የስራ ፍላጎቱ ሁሌ የማይደክም፣ ሁሌ አዲስ የሚሆን፣ በንጋት አዲስ የሚሆን፣ ዶክተር ካየ ዶክተር የሚመስል፣ መሐንዲስ ሲያይ መሐንዲስ ሆኖ የሚሰራ አብሮ በቃ በየስራ ዘርፉ የሚሳተፍ በጣም ትልቅ ሰው ነው። በመንፈሳዊ ሕይወቱ በጣም ጠንካራ፣ እኛ የሱን አርአያ እንድንከተል የሚያደርግ አባት። በቃ አብረነው ስርስሩ ሄደን ቤተክርስቲያን ሲሰራ አብረነው ሄደን ማናቀውን ነገር እንድናቅ የሚያደርግ አባት ነው እና ሰለቸኝ ደከመኝ አይልም በተአምር። ለነገ ዛሬ ማታ ጽፎ ያድራል ፕሮግራም። ሙና ምንድነው የምሰራው፣ እኔ ምንድነው የምሰራው ብሎ ፕሮግራሙን አቅዶ ጽፎ የሚወጣ ሰው ነው። በስራ የሚሸነፍ በተአምር አይወድም። ሰውን ከሰው የሚለይ ሰውም አይወድም። ደሃ ሀብታም የሚባል ነገር መለየት እሱ ጋር አይታወቅም ጭራሽ። ሰራተኞች ሆነንኛ እንደ ሰራተኛ ሆቴልም ስንሰራ ከሰራተኞች እኩል ደሞዝ ተከፍሎን አብረን ከሰራተኛ እኩል አይቶ ነው ምንሰራ የነበረው። ለኛ በስጋ ወለደን እንጂ የሁሉም አባት ነው ብዬ ነው፣ የሰው ሁሉ አባት ነው ብዬ ነው የምገልጸው። ምክንያቱም ብዙዎች አባታችን ነው የሚሉት፣ ብዙዎችን ይረዳል፣ ብዙዎችን እንደ አባት አድርጎ የሚያሳድግም ነው። ብዙዎችም እዚህ ቤት አድገዋል እንደ አባት ሆነው። እኛም አብረናቸው ያደጉ የወንድሞች የአጎታችን ልጆች አሉ፣ የአክስቶቻችን ልጆች ከኛ ጋር አድገዋልና የሁሉም አባት ነው። አቤን ስገልጸው አባትነት ሪል የሆነ አባትነትን፣ ሰጪነትን እንደገለጹት ወንድምና እህቶቼ ታታሪነትን፣ ለስራ የስራ ፍቅር ደግሞ አለው። በቃ ማረፍ አይፈልግም እና ሪታየርም ሳያደርግ ነው ወደ ህልፈተ ህይወት የሄደው እና በቃኝም አይል ነው። በስራ ላይ በቃኝ አይልም እና እኔ እድል አግኝቼ በልጅነቴ ነበር ከሱ ጋር ስሰራ የነበረው። ሆቴሉም ሲሰራ አብሬው ነበርኩ።
ሌሎችም የፋብሪካ የከብት እርባታም እንደዚህ አይነት ንግዶችን ሲሰራ አብሬው የምሰራ እድል አግኝቼ ነበረና አባቴ ለኔ ስፔሲፊክሊ ስለ ስራ የሚባለውን ነገር ከሱ ተምሬያለሁ። በቃ ቁጭ እንዳልል የስራ ሰው ነው በጣም እና በእምነቱም ደግሞ በጣም የበረታ ነው። እግዚአብሔርን የሚወድ እንደ እግዚአብሔር ቃል ከሚቀበል ይልቅ የሚሰጥ የተባረከ ነው ይላል እግዚአብሔር ቃልና ብዙ ጊዜ አሁን በዚህ ታይም ልቀበል የሚል እንጂ ልስጥ የሚል ማግኘት ከባድ ነው እና አባቴ እኔ በሰጪነቱ እግዚአብሔርን ቃል በመከተሉ ይሄንን በጣም አይቼበታለሁ። ከሱም ተምሬያለሁ። ከጥቂቱ ለመስጠት ሰው ሲኖረው ሳይኖረውም ለማካፈል የሚችልበትን ከእግዚአብሔር ቃል የተወሰደ እውነተኛ የሆነ ትምህርትን ተምሬያለሁ። ክቡር መጋቢ ሀብታት ታመነ ወልደ ኢየሱስ አንተ መሬት ነህ ወደ አፈርም ትመለሳለህ በተባለው አምላካዊ መመሪያ መሠረት ባደረባቸው ሕመም በሰሜን አሜሪካ በሚኒሶታ ከተማ ሕክምናቸውን ሲከታተሉ ቆይተው የካቲት 22 ቀን 2018 ዓ.ም ከዚህ ዓለም በሞተ ሥጋ ተለይተዋል። ክቡር አስከሬናቸውም ወደ ሀገራቸው በመምጣት በደብረ ናዝሬትና አካባቢው ሊቃውንተ ቤተ ክርስቲያን ጸሎተ ፍትሐት ሲደረግለት ከቆየ በኋላ መጋቢት 6 ቀን 2018 ዓ.ም ብፁዕ አቡነ መቃርዮስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ፣ የገዳማትና አድባራት የሥራ ኃላፊዎች፣ በርካታ ማኅበረ ካህናት፣ ቤተሰቦቻቸውና ወዳጅ ዘመዶቻቸው በተገኙበት በደብረ ናዝሬት ቅዱስ ዮሴፍ ቤተ ክርስቲያን ሥርዓተ ቀብራቸው ተፈጽመዋል። ብፁዕ አቡነ መቃርዮስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ በመጋቢ ሀብታት ታመነ ወልደ ኢየሱስ ሥርዓተ መቃብር ላይ ተገኝተው ግለ ሕይወታቸውን በመግለጽ አባታዊ ትምህርት ሰጥተዋል። አባታችሁን በረከት አይለያችሁ፣ እናታችሁ የአባታችሁን አሰር እንድትከተሉ የታመናችሁ ነው። ዮርዳኖስ ታመነ፣ ሌላም ታመነ፣ ታመናችሁ ሂዱ። አሰላ አርሲ ከወለደች አቶ ታመነን የሚያክል በአርሲ አልተፈጠረም ማለት ይችላለሁ። ከደግነት ጋር የመንገድ ስራ ሁሉ እኔ ባልናገረው ብፁዕ አባታችን አቡነ ናትናኤል ነፍሳቸው አብርሃምና ይስሐቅ ያረፉበት በመንግስተ ሰማያት ያሳርፋቸውና የቤተ ክርስቲያን ባለውለታ ለደብረ ናዝሬት ቅዱስ ዮሴፍ ጣሪያው ክዳኑ ሲሰራ ሁሉ የእሳቸው አሻራ ያልተቀመጠበት የለም። 200 ያዙልኝ 267 አብያተ ክርስቲያናት ልብሰ ተክህኖ በመግዛት መጎናጸፊያ በመግዛት መስቀል በመግዛት አቶ ታመነ በኢትዮጵያ ኦርቶዶክስ ቤተክርስቲያን የሰራ የለም ማለት ይችላል። ይህ አድርጌያለሁ፣ ይህ ሰርቻለሁ፣ ይህ ፈጽሜያለሁ። አሁን በሞት ጊዜ ነው የመልእክታቸው ይሰማ አይደክም ድብቅ ነው ነበር። የአርሲ ሕዝብ ይመስክር፣ መንገዱ የተሰራለት ይመስክር። ያቺ መሬት የተወለዱባት ያደጉባት እነዚህ ታሪኮች የታሪክ ምስክሮች ናቸው። ዛሬ አንድ ቆርቆሮ ግዙን ስንል ብዙ ነው። አሁን ወደ አሜሪካን ሀገር በሚሄዱበት ጊዜ በስልክ ደውሎ አናግሮ ነበር። አባታችን ለዋልድባ እህል ሸምቶ መስጠት አለበት፣ ስመለስ አደርገዋለሁ ያሉት። እኔ ደግሞ በክብር ነው ጠብቃቸው የነበረ እንጂ አስከሬናቸው ይመጣል ምን እምነት አለብኝ። ነገር ግን እግዚአብሔር ጠርቷቸዋል። 83 ዓመት 65 ዓመት በጋብቻ መኖር። ጋብቻችሁ እኮ በኢየሩሳሌም ያከበራችሁት ባለቤቱ መታደል፣ መከበር፣ መቀደስ፣ ልጆች አደራ የአባታችሁን አሰር እንድትከተሉ
በእግዚአብሔር ስም አደራላችኋል። የተወደዳችሁና የተከበራችሁ የመርሃ ግብራችን ታዳሚዎች በክቡር መጋቢ ሀብታት ታመነ ወልደ ኢየሱስ ግለ ሕይወት የበጎ አድራጎት ሥራዎች ዙሪያ ወደ እናንተ ያቀረብነው መርሃ ግብራችን የተመለከታችሁትን ይመስል ነበር። ከመርሃ ግብሩ ብዙ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል አምላክ ክብርና ምስጋና ይድረሰው።